የሆነን ሰው እንግዲህ ምን ጠቅሞ ጎርተነው ነው። ጊዜ ነስተሃት ገንዘብ ሰጣታለ። ልጆችህንም ጊዜ ነስተሃቸው ገንዘብ ሰጣቸዋል። በዚህ በኩል ገንዘብ፣ በዚህ በኩል ጊዜ፣ በዚህ በኩል የሆነ ነገር፣ በዚህ በኩል የሆነ ነገር ልትሰጣት አትችልም። እሱን መስጠት ሁሉን መስጠት የሚችለው ክርስቶስ ብቻ ነው። ሰው የሆነ ነገር ከሰጠ የሆነ ነገር ይነሳል። በጣም ግን በሚያስደነግጥ ሁኔታ በጣም እየተዋደዱ በጣም እየተፈቃቀሩ እሱ አልሸንፍም ብሎ እሷ አልሸንፍም ብላ እሷ ኃይለኛ ሆና እሱ ኃይለኛ ሆኖ እሷ እልህኛ ሆና እሱ እልህኛ ሆኖ እሷ እሱን እያቆሰለችው የምትኖር ሴት አለች። እሱ እሷን እያቆሰለ የሚኖር ወንዳል። በተቻለ መጠን ያ የምትቆሳሰልበትን ነገር ወደ መሬት አውርደውና ተነጋገር። ከማጋራ ከሚስት ጋራ ከፍቅረኛ ጋራ መስሪያ ቤት ካላችሁ ሰዎች ጋራ መኖሪያ ቤታችሁ ካለው ከቤተሰባችሁ ጋራ ያ ከእናት ጋራ ከአባት ጋራ ከእህትሽ ከወንድምሽ ጋራ የምትቆሳሰይበትን ነገር ወደ መሬት አውርጂውና አንዳንዱ ነገር ላይ እጅ ስጪ። ግዴለሽም እጅ ስጪና መቆሳሰሉን አቁመሽ ሰላሙን ጠብቂ። ከዛ በኋላ ሰላምሽን ይጠብቃል። መቆሳሰሉ እየበዛ ሲሄድ በኋላ የአይምሮ ጤና ችግር ያመጣል። ሰውነት ላይ ራሱን የቻለ ተጽዕኖዋል። አይምሮ ላይ የመርሳት ችግር ያመጣል፣ ማይግሬን ያመጣል፣ ጨጓራ ያመጣል፣ ጉበት ያመጣል፣ ካንሰር ያመጣል፣ ደም ግፊት ያመጣል፣ ብዙ ቁስለት ያመጣል። ምን መቆሳሰል። ምናልባት ይህን ቪዲዮ የምትሰሙት ባልና ሚስቶች ከሆናችሁ ሰው 1 ዓመት ይቆሳሰላል፣ 2 ዓመት ይቆሳሰላል፣ 19 ዓመት እየተቆሳሰሉ የኖሩ ባልና ሚስቶች አሉ። እንዴት እንደሚያሳዝኑ። አንቺም ትሳደቢያለሽ፣ እሱም ይሳደባል። እሱም ምልህኛ ነው፣ አንቺም ምልህኛ ነሽ። አንቺም ትጮያለሽ፣ እሱም ይጮዋል። 2 የሚጮሁ ሰዎች አንድ ቤት ውስጥ ገብተው እሷ እሱን ታቆስለዋለች፣ እሱ እሷን ያቆስላታል። በነገራችን ላይ ሰው የሚጠላ ሰው ተጎጂው ማን ነው? ከጠዩ ማን ነው ተጎጂ? በጣም ተጎጂ የሚጠላው ሰው ነው። የምትጠላውን ሰውዬ የምትጠላው በአንተ ሰውነት ውስጥ ሆነ በአንተ ማንነት ውስጥ ሆነ ነው የምትጠላው። ባለቤትሽም ብትጠዩ የምትጠዩ በአንቺ ማንነት ውስጥ ሆነሽ ነው። ስለዚህ መጀመሪያ መርዝ የተቀመጠበትን ቦታ ስለሚያበሰብስ መጀመሪያ ራስሽን ታበሰብሻለሽ።